በቀድሚያም ላለፉት በርካታ ዓመታት በበርካታ ኢትዮጵያውያን ጥያቄ የሚነሳበት የኢትዮጵያ ሕገ መንግስት እንዲሻሻል የኢትዮጵያ ፌዴራል መንግስቱ ዋና አጀንዳ አድርጎ ለምክክር ኮሚሽን ማቅረቡ ተሰማ። የኢትዮጵያ የክልሎች አወቃቀር ቋንቋና ዘር ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆን የኢትዮጵያ መከላከያ ሰራዊትን ጨምሮ ሌሎችም የጸጥታ አካላትም ዋና አጀንዳ አድርገው ለምክክር ኮሚሽኑ ማቅረባቸው ተሰምቷል። እነዚህ አጀንዳዎች የቀረቡበት የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበራት ጋር ለሶስት ተከታታይ ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ይፋ አድርጓል። የኢትዮጵያ ፌዴራል መንግስት ተወካዮች አጀንዳዎችን በንባብ ያቀረቡ ሲሆን የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደ የሐሳብ ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት ሰጥተናል ያሉ ሲሆን በተለይም ስጋት የሆኑና ስጋት እየሆኑ ያሉ ለዘመናትም ሲንከባለሉ የቆዩ ዋና ጉዳዮችን መፍታት አስፈላጊ ስለሆነ አራት አጀንዳዎችን ተስማምተን ቀርጸናል ብለዋል። በዚህም መሰረት በኢትዮጵያ በፌዴራል መንግስትና በህዝቡ መካከል መተማመን የሰፈነበት ዴሞክራሲያዊ ስርዓት በሀገር አቀፍ ደረጃ ለመገንባት የሀገሪቱ ዋና ህገ መንግስት እንዲሻሻል አጀንዳ አድርገን አስይዘናል። ምክንያቱም ሀገር መንግስቱም ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችንም መመለስ ቀዳሚ አስፈላጊ አጀንዳ በመሆኑ ነው ብለዋል። ሌላው የፌዴራል መንግስት ከህገ መንግስቱ አኳያ እንዲታይ የሚፈልገው ዋና አጀንዳ መልስ የምንሻበት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውና የአካታችነት ጉዳይ ነው ሲሉ አቶ ጥላሁን አስረድተዋል። የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የክልሎች የሰንደቅ ዓላማ ጉዳይ በምክክር እንዲታዩና በመፍትሄ እንዲገኝላቸው መንግስት አጀንዳ አድርጎ ማቅረቡ ነው የተነገረው። የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ፣ ክልሎችም በቋንቋና በዘር ሳይሆን አወቃቀራቸው በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ውድነቱ መፍትሄ እንዲበጅለት የጸጥታ ተቋማት ተወካዮችን አጀንዳ አድርገው ማቅረባቸው ተነግሯል። በፌዴራል የባለድርሻ አካላት የምክክር መድረክ ላይ አጀንዳዎቹን የለየው ሌላው ቡድን የሚዲያና የማህበራዊ አንቂ ቡድን ነው። የቡድኑን አጀንዳ በንባብ ያቀረቡት ጋዜጠኛ ብሩክ ከበደ አብላጫ ድምጽ ላይ መሰረት ያደረገው የምርጫ ስርዓትም እንዲታይ፣ ሐሳብን በነጻነት የመግለጽ መብትም እንዲጠበቅ፣ የባህር በር ጉዳይ ህገ መንግስታዊ አጀንዳ እንዲሆንና ሌሎችም አጀንዳዎችን ለይተናል ብለዋል። እነዚህና ሌሎችም ባለድርሻ አካላት የለዩዋቸውን አጀንዳዎች በተወካዮቻቸው በኩል ለኮሚሽኑ አቅርበዋል። ይህንን ጉዳይ ተከትሎ በተለይም ደግሞ ለበርካታ ጊዜ በበርካታ ኢትዮጵያውያን ጥያቄ የሚነሳበት የኢትዮጵያ ህገ መንግስትና የኢትዮጵያ የክልሎች አወቃቀር ጉዳይ ቋንቋና ዘርን መሰረት ያደረገ በመሆኑ ኢትዮጵያን ለከፍተኛ ፈተና የዳረጋት ህገ መንግስቱና የክልሎች አወቃቀር ጉዳይ መሆኑ በተደጋጋሚ ይነሳል። ይህንን ጉዳይ ታዲያ ለመፍታት የኢትዮጵያ ፌዴራል መንግስቱ በምክክር ኮሚሽኑ ዋና አጀንዳ ሆኖ እንዲታይለትና ዋና አጀንዳ ሆኖ ታይቶ ችግሩ እንዲቀረፍ ህገ መንግስቱም እንዲሻሻል እንዲሁም የክልሎች አወቃቀርም እንዲሻሻልና ጂኦግራፊያዊ በሆነ መልኩ እንዲዋቀር መንግስት ለምክክር ኮሚሽኑ አጀንዳ ማቅረቡ በርካቶችን እንዳስደሰተ ተገልጿል።